ዘመን ገንዘቦቼ ትሆናላችሁ። ሳን እንወቀው አንፈልግ ግን ሳናውቀው ገንዘቡ መሳሪያ ሆነናል። እሱ በሚሰራበት ዘመን የተገኘን የተመረጠን ሰዎች ሆነናል። ይህንን ፕሮግራም ሳስብ አጠና ነበርና እግዚአብሔር ጋር ሐዋርያት ሥራ 6 ላይ አንድ ነገር ተፈጠረ። ከግሪክ የመጡ አይሁዶችና በይሁዳ ይኖሩ የነበሩ አይሁዶች መበለቶቻችን ተበደለ በሚል ጥያቄ መካከላቸው አለመግባባት እንደነበረ ይናገራል። ደቀ መዛሙርት እኛ ቃሉን ማገልገል ትተን ምግብ ማገልገል እንጀምር ወይ ብለው እስቲ የምታውቋቸውን 7 ጨዋ ሰዎች ምረጡና አምጡና እናንተን ያገልግሏችሁ ብለው ስለመረጧቸው ሰዎች እንመለከታለን። እነዛ ሰዎች ግን ልብላችሁ የተመረጡት እነዛ 7 ሰዎች መበለቶቹ ተበደልን ስላሉ ከግሪክ የመጡ አይሁዶች ለእነሱ ምግብን ለማደን ነበር ፕሮግራሙ። ሌላ ግን በውስጥ ለውስጥ የእግዚአብሔር ዘላለማዊ ዕቅድና አጀንዳ ነበር። አሜን ሃሌሉያ አሜን። በግባታ እነዚህ ሰዎች የተመረጡት ምግብ ለማደን ምግብ ሬሽን ነው የሚባለው አይደል? የወታደር ልጅ ነኝና ሬሽን ይባላል። ያኔ በደርግ ጊዜ ሲሰጠ ሬሽን ለማከፋፈል የተመረጡ ሰዎች ነበሩ። ግን እግዚአብሔር ከጀርባቸው ያስቀመጠው ዘላለማዊ አጀንዳ ትውልድን የሚያስቀጥል ቤተክርስቲያንን የሚያስቀጥል አሜን ኃይሏ ቤተክርስቲያን እንዲቀጥል የሚያደርግ አጀንዳ ነው። አሜን። የሚገርማችሁ ነገር የተመረጡት ሰዎች ምግብ ለማደን ተመረጡ። ግን ምግብ ሲያድኑ አትመለከቱ። ምግብ ሲሰጡ አትመለከቱ። በዛ ስራ ሲቀጥሉ አትመለከቱ። እግዚአብሔር ከነሱ ጋር አጀንዳ ስለነበረው ትዝ ይላችኋል። እስጢፋኖስ ጨዋ ሰው እግዚአብሔርን የሚፈራ ጸጋና ኃይል የተሞላ ወገኖቼ በኢየሩሳሌም ቤተክርስቲያን ውስጥ በሱ የጀመረ ታድሶ በሱ የጀመረ እሳት በሱ የጀመረ መንፈሳዊ ሪቫይቫል አሜን ሃሌሉያ። ለምን ምግብ እንዲያድን የተጠራ ሰው ለምን መበለቶች ስለተጋጩ ሊያስማ